ወንድሞቹ ጠሉት። ማንም ሊጣላችሁ ይችላል። ዓላማው ካለባችሁ ኢላማ የሚያረጋችሁ ይበዛል። ወንድሞቹን ማበሳጨት ልብ ውስጥ የሚሰጠው ምላሽ ፍቅር ነው። ሪቫን ቆርጦ የሚያስጀምረው እሱ ክፉ ቢሆን አያወራም። ቀስ ብዬ ነግስባቸዋለሁ ነው የሚለው። ድፍት ቀና አሉ እናንተ ነዶች። እግዚአብሔር ባሳየው ነገር ምክንያት ተቀናበት። የጠሉት ጠላቶቹ አይደሉም፣ ወንድሞቹ ናቸው የጠሉት። እግዚአብሔር ባሳየው ነገር ነው እየመጣበት ያለው ይሄ ሁሉ መከራ። ነገሩን አጥበቀ ያዘው። ወንድሞች ነገ እግዚአብሔር ባሳየ መንገድ ይመጣሉ። የተናገረ ይፈጸማል። ሌሎቹን አትችላቸው፣ ይበልጠዋል። ተደራጅተው ነው የሚቆሙት። ጥበቃ ሆኖ እግዚአብሔር አብሮታል። እግዚአብሔር አብሮታል። የታየ ነገር በሙሉ ይፈታል። አንጠልጥለው አንከብከበው። ንጉሡ ልጅ ዮሴፍ በሕይወት አለ። የሰጠው ክብር ግን ወደ ላይ የዮሴፍ ታሪክ ነው። በ11 ቁጥሩ 3 ጊዜ ጠሉት፣ አብዝተው ጠሉት፣ የባሰ ጠሉት፣ ቀኑበት የሚል በዚች ክፍል ላይ አለ። በጣም እግዚአብሔር በእናንተ ላይ አጀንዳ ካለው ማንም ሊጣላችሁ ይችላል። ወንድሞች ከተባለ ማንም ይጣላቸው እና ዮሴፍ ከሚወደዱ ከሁለት ልጆች መካከል አንደኛው እሱ ነውና አባቱ ከሌሎቹ ይልቅ ይወደው ስለነበር በጣም አንድ ጌጠኛ ቀሚስ ገዝቶ ሰጠው። ልጁ እንዲሁ ጥሎበት አባቱ ይወደዋል። አባቱ ይወደው ነበር የሚል ቃል አለ። ለዛ ነው የጠሉት። አጀንዳ በሕይወታችሁ ላይ ካለ የሆነ ኢላማ ትሆናላችሁ። ዓላማው ካለባችሁ ኢላማ የሚያረጋችሁ ይበዛል እና ቀሚሱን ለብሶ እሱ ደግሞ ምንም ወንድሞቹን የማስቀናት ኢንቴንሽን የለውም። ወንድሞቹን ማበሳጨት ልብ ውስጥ የለም። ዮሴፍ በሰላም ነው የሚኖረው፣ እነሱ ናቸው የሚበሳጩት። ማንም የፈለገውን ሊሆን ይችላል። የእናንተ ኢንቴንሽንና ሞቲቭ ግን ንጹህ መሆን አለበት። እግዚአብሔር ዕድሜያችሁን ሁሉ ከእናንተ ጋር እንዲኖር፣ እግዚአብሔር ከእናንተ ጋር በዘመናችሁ ሁሉ እንዲሰራ፣ ያለ ጸጸት እግዚአብሔር በብዙ ስኬት ከእናንተ ጋር እንዲቆም የእናንተ ኢንቴንሽን፣ የእናንተ ሞቲቭ፣ መነሻ ሐሳብ፣ ውስጣችሁ፣ ልባችሁ ንጹህ መሆን አለበት። ዮሴፍ ልቡ ንጹህ። ወንድሞቹ ናቸው ክፉ፣ ወንድሞቹ ናቸው ተንኮለኛ። ዮሴፍ ልቡ ንጹህ ነው። ቀኑበትም ጠሉትም የሚለው እነሱን ነው። እሱ ለመጠላቱ የሚሰጠው ምላሽ ፍቅር ነው። እያስመሰል አይደለም። ጄኒውን ነው ዮሴፍ። አባቱ ያዕቆብ ብቻ ሳይሆን እግዚአብሔርም ዮሴፍ ላይ አይኑን ጥሏል። ዮሴፍ አንድ በቤቱ መካከል ያለ ግለሰብ፣ አንድ የቤቱ ልጅ ብቻ አይደለም። የሚቀጥለውን የእስራኤልን 400 ዓመት የግብፅ ቆይታ ሪቫን ቆርጦ የሚያስጀምረው እሱ እግዚአብሔር አይኑን ጣለበት እና ልጁን እግዚአብሔር መጣና አንድ ሌሊት ሕልም አሳየ። ልጁ ደግሞ በጣም ንጹህ ስለሆነ ያየውን ያወራል። ክፉ ቢሆን አያወራም። ተንኮል ቢያስብ አያወራም። ቀስ ብዬ ነግስባቸዋለሁ ነው የሚለው። ጄኒውን ነው። ስለዚህ መጣና እንደዚህ ያላቸው ሰብስቦ 11ዱን ከፊቱ አቁሞ ሕልም አየሁ አለ። እንዲሁም ጠልተውታል በቀሚሷ። ምን አየ? እስቲ በሏ ንገር። ልጁስ አንተ አወራራቸው ካስታውቃል ሊያጠምዱት እንደሚፈልጉ። ልጁስ በቅንነት 12 ነዶ አየሁ። እሺ 11ዱ የእናንተ ነዶ ስብስብ ብሎ መጣው፣ የኔ ነዶ ለብቻው አቆመች ወጣ ብላ። ከዛስ ድፍት ቀና አሉ የእናንተ ነዶች እና ስሰግዱልኝ አየዋል። ጠሉት። ከዛ ድጋሚ ሕልም 11 ከዋክብት አለ። እሺ ፀሐይና ጨረቃን ጨምሮ አለ። ይህንን ደግሞ የሚናገረው ማንን ጠርቶ ነው? ያዕቆብ አባትየውን እስራኤልን ማለት ነው አቆመውና ጓድ ወንድሞቹ እንዲደድሩ ዛሬም አየው አለ። 11ዳችሁ እናንተ ኮከብ ሆናችሁ አለ። እሺ ፀሐይና ጨረቃ ሲል ያዕቆብ እኔም አለው ስሰግዱልኝ አንተ እኔ አባት ነኝ እንዴት ነው የምሰግድልህ ብሎ ገሰጸው። ወንድሞቹስ ጠሉት ይልና ያዕቆብ ግን ነገሩን በልቡ ጠበቀው ይላል። አባትየው ለምን መሰለ? እግዚአብሔርን ያውቀዋል። አባትየው ወንድሞቹ አያውቁትም። አባትየው እዛ ባዶ ምድረ በዳ ላይ ድንጋይ ተንተርሶ ተኝቶ እግዚአብሔር ተገልጦለት ያውቃል። በየመንገዱ ሲሄድ እግዚአብሔር አብሮት ቆሞ ያውቃል። እና አባትየው እግዚአብሔርን ስለሚያውቀው ከነዚህ ከ12ቱ መካከል ይህንን ልጅ እግዚአብሔር መርጦት እያሳየው ያለው ነገር አንዳች የተለየ ነው ብሎ እስራኤልም ነገሩን በልቡ ሸሽጎ ይከታተለው ነበር። ዮሴፍ ባየው ሕልም ምክንያት ተጠላ። እግዚአብሔር ባሳየው ነገር ምክንያት ተቀናበት። በድሎ አይደለም፣ አጥፍቶ አይደለም፣ ኃጢአት ሰርቶ አይደለም። እግዚአብሔር በሰጠው ጉዳይ ነው የተጠላው። የጠሉት ጠላቶቹ አይደሉም፣ ወንድሞቹ ናቸው የጠሉት።
አብረውኝ ሳይድ ያደርጋሉ ብሎ የሚጠብቃቸው ሰዎች ናቸው። አጌነስት ሆነው ሊያጠፉት የሚመካከሩ። እግዚአብሔር ባሳያችሁ ጉዳይ እርግጠኛ ከሆናችሁ ይሄ ታሪክ ነው የሚደገመው። እናንተ ሌላ እርግጠኛ መሆን ያለባችሁ ጉዳይ እግዚአብሔር እንዳሳያችሁ ብቻ ሳይሆን ልባችሁ ንጹህ መሆኑ። እርግጠኛ መሆን ያለብህ ግን ልብ ንጹህ መሆኑን ነው። ምንም ነገር ሁን መተ እግሩ ስር ለመውደቅ ልብ ለእግዚአብሔር ክፍት መሆኑን ብቻ እርግጠኛ ሁን። በዮሴፍ ፕሮግራም ውስጥ በሌላ አይነት ዲዛይን እግዚአብሔር ያለው ቦታ ያስገባዋል። እግዚአብሔር ባሳየው ነገር ነው እየመጣበት ያለው ይሄ ሁሉ መከራ። እንግደለው አያንግደለው፣ እንሰራው አያንሰራው፣ እንሽጠው፣ ይሄ ሁሉ የሚታቀድበት እግዚአብሔር ላይ ፕሮግራም አድርጎታል። ወንድሞቼ ጠሉኝ ተብሎ እግዚአብሔር የሰጠውን ነገር ቁጭ ተደርጎ ኖርማል አይኮንም። ነገሩን አጥበቀ ያዘው። ወንድሞቼ ነገ እግዚአብሔር ባሳየ መንገድ ይመጣሉ፣ መጥተው ይሰግዳሉ ብለዋል። አዎ አንተ ባልጠረጠርከው መንገድ መጥተው ይሰግዳሉ። ዮሴፍ የመሰለው ምንድን ነው? እሱ አባቱ ቤት ገብቶ ወንበር ላይ ቁጭ ብሎ ወንድሞቹ እየመጡ እግሩን የሚያጥቡ ነው የመሰለው። ግብፅ ሄጄ ነግሳለሁ ብሎ መቻሰብ። እግዚአብሔር ዲዛይን ላይ ግን ያለው አይ ከያዕቆብ ቤት ያልፋል። እግዚአብሔር ዲዛይን ላይ ያለው ከ11 ወንድሞቹ ያልፋል። እግዚአብሔር ዲዛይን ላይ ያለው ኔሽንስን። ምክንያቱም መጽሐፍ ሲናገር የምድር ነገስታት ከዮሴፍ መጥተው ገዙ ይላል። ወንድሞቹ እንዳይመስል ነገስታት ገዙት ይላል። የዓለም ነገስታት እግዚአብሔር ዲዛይን ባረገው መንገድ ይመጣሉ። እርግጠኛ መሆን ያለብህ እግዚአብሔር የተናገረህን ነገርና ልብ ንጹህ ነው። የተናገረ ይፈጸማል። ሲናገረ አንተም ብሎ አይናገርም፣ ራሱን አይቶ ነው የሚናገረው። አቋቋመ፣ አረማመድ፣ አሯሯጥ፣ አጸላይ ብሎ አይደለም የሚናገርን። ከተናገረ በኋላ ነው ጸሎት የምታገኘው። ከተናገረ በኋላ ነው ትጋት የሚመጣል። እንደዚህ አቅደሃል በኔ የምትለው እንጂ እግዚአብሔር አቋቋምን ስትራክቸርህን አይቶ አይናገርም። እግዚአብሔር ይናገራል፣ ተስተካከለ። ቅናት የሚባል ነገር እዚህ ውስጥ መኖር የለበትም። ገብቷቸዋል እያልኩ ያሉት ቅናት፣ የመንፈሱ ቅናት ናና አይደለም። ወንድሞች ላይ አጠገብ ባለ ሰው ላይ ያለ ቅናት ገዳይ ነው። ሱሳይድ እንደማረግ ቁጠረው። ቅናት ካለ ላይ ራስን እንደማጥፋት ቁጠረው። ጄኒውን ኮንክስ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል። እንዴ ያዩታል። እግዚአብሔር ብቅ ይላል። ታውቃለህ፣ ልብ ንጹህ ሲሆን አለው ይላል። ቀና ስትል ሰው አይደለም የምታየው፣ እግዚአብሔርን ሳይድ ያደርግ። አለበለዚያ ዮሴፍ ስማርት ቢሆን ወንድሞቹ ይሁዳን አይችለውም። ባይዘው ከወንድሞቹ ማለት ይሁዳን አትችለውም፣ ሮቤልን አትችለውም፣ ሌሎቹን አትችላቸው። ይበልጠዋል። ተደራጅተው ነው የሚቆሙት። አንተስ ከእግዚአብሔር ጋር ለብቻ የተሸጠበትን መንገድ አሰባችሁት? ምን አይነት ዲስአፖይንትመንት! ተሸጠ። ትነግሳለህ ብለህ ነው የሚሸጠው። እነሱ ላይ ነው ትነግሳለህ ያልከኛው። ትቻቸው እኮ እየሄድኩ ነው። እንዴት ነው የምነግሰው? እነሱ ይመጣሉ እኮ ነው፣ አንተ አትመጣም። መጥተው ነው የምትነግሰው። ዮሴፍ ግን በጣም ዲስአፖይንት ሆኗል። ታውቃለህ፣ ተሽጦ። ከዛስ ጳጢፋራ የሚባለው ሰው እየገዝቶት ከእስማኤላውያን የቤቱ አለቃ ባይዞ በኋላ ነው የሆነው። መጀመሪያ ዘበኛ ሊትራሊ ቃሉ ጥበቃ ሆነ። በር ላይ ነው የሚቆመው። ከዛስ በር እየከፈተ ያስገባል፣ ያስወጣል። ከዛስ የጳጢፋራ ሰረገላ ሲመጣ ይወለውላል። ጳጢፋራ እንትን ሲል ተቀብሎ እየሮጠ ያደርሳል፣ ይመለሳል። መጽሐፍ ሲናገር ጳጢፋራ ዮሴፍን አየውና እግዚአብሔር ከዮሴፍ ጋር እንደሆነ አየ። ጥበቃ ሆኖ እግዚአብሔር አብሮታል። ላሳድግህ ነው አለው። ምን በቤቴ ላይ አለቃት ነው? እሺ ከሚበላው በቀር በሁሉ ነገር ከሚጎርሰው በቀር ነው የሚለው። እንደው መርዚ ኑሮ አይኑሮ ዮሴፍ ለዮሴፍ ብትገለኝ አንተ እንደማገለኝ ያውቃለሁ፣ እግዚአብሔር ካንተ ጋር አለ። በርስቱ ላይ ሾመው ከሚስቱ በቀር ካንቺ በቀር ዮሴፍ ነው ያለው። ባይዘ ጳጢፋራ ሲል አልሰማንም፣ ግን ለዮሴፍ ግን ነግሮታል ለብቻው። አይ ቲንክ እሱ አልሰማችም። ምክንያቱም ነገራታ ካንቺ በቀር በጥሪቱ ላይ ሾመውኛል፣ አንቺን ግን አልሰጠኝ ሚስቱ። ከዛው በሙሉ በዚህ አቋሙ እስር ቤት ገባ። የመንገሻ መንገድ
በቃ እየመጣው ነው ወደ ዙፋኑ ሲል ወደ እስር ቤት ቤዝመንት ብራዘር በረዶ ክፍል የሚሰቃይበት። ቀጥሎስ ምንም አይነት ፋይል የለውም። ምን አጠፋ የሚል ፋይል የለውም። ፍርድ ቤት ተጠርቶ የሚጠየቅበት ቀጠሮ አያዝለትም። ለምን? ዝም ብለው ነው የወረወሩት። ሌላው ተከሶ የገባ ከሆነ ክሱ ይታያል። ዮሴፍ የክስ ፋይል የለውም። ለዛ ነው እኮ ህልም ፈቶ የሁለቱን ህልም ፈቶ ያኛውን አንተ ትሞታለህ አለው። አንተ ችግር የለውም ባታስበኝ፣ አንተኛው ግን ወደ ስራ ትመለሳለህ። ያኛው ይሰቀላል። ምንም የሚሰቀሉ ሰው ያሰበው አላሰበው። አንተኛው ግን ወደ ስራ ስለምትመለስ ሂድና ለንጉሱ ንገርልኝ፣ ያለ ክስ ያለ ችግር ያለ ጥፋቴ ነው የታሰርኩት፣ እንደው እባክህ ታስወጣኝ ሲለው ያስ እንትኑ ምንድነው? ጠጅ አሳላፊ እንጀራ ቆጣሪው ነው የሞተው። ጠጅ አሳላፊ ምን አለ? እንደ ሄድኩ ልፈታ እንጂ እንደ ሄድኩ ነው የምነግረው ሲል ትፈታለህ። እኔ ኦልሬዲ አውቄያለሁ እንደምትፈታ እግዚአብሔር አሳይቶኛል። ሰውየውስ ከእስር ቤት እንደወጣ ረሳው የሚል ቃል እኔ ሙሴ አውቆ ነው የጻፈው። በእውነት አውቆ ከእስር ቤት እግሩ እንደወጣ ሰውየው እናቴ ፓራዳይስ ውስጥ ገባ። ቤተ መንግሥት ሲገባ ዮሴፍ እንዴት ትዝ ይለዋል? የታሰረበትን ዘመን ያልተዝናናውን ዮሴፍ ከአይምሮ ጠፋ። በቃ ዮሴፍ ተረሳ። ይሄን መንገድ 14 ዓመት ነው ሄደው ሰላያትን 14 ዓመት ነው የተሰቃየ። ከዛ እግዚአብሔር መቼስ አይተውም አይደል? አይተው አንተ ብትረሳው አይረሳም። በቃ ላንግሰዋል። በቃ ይሄ ልጅ ጨርሷል፣ ተመርቋል፣ ላንግሰዋልና ፈርዖን ጋር ሄዶ ለሊት ልማሰል አሁን ይኸውልህ ፕሮሰስ ተጠብቆ ነው ሲል ከእስር ቤት ቤተ መንግሥት አሁን ርቀቱ ዮሴፍንስ ፕሮሰሱን ቆረጠው እግዚአብሔር። ለፈርዖን ህልም አሳየው። እነዛ 7 የጥጋብና 7 የረሃብ የሚሆነውን በከብቶቹና በዛ በዛሎቹ አሳየው። ፈርዖን ህልም አይቶ ተጨነቀ። ተጨንቆ ወሬው ማጆሮ ይደርሳል ጠጅ ቀጁ ጋር። ፈርዖን ተጨንቋል። ታውቃለህ እየሰጡት ቢጠጣ ምንም አንተና አላለው። ጌታዬ ምን ነው አለው። ህልም አየሁ እባክህ ነፍሴ ተጨነቀች። አሁን እኮ ለጠጅ አሳላፊ አይነገርም፣ ግን የመጨነቁን ብዛት እግዚአብሔር ደግሞ ዲዛይን ሲያደርግ እኮ ነው። ስንት ጠንቋይና መተተኛ እኮ አለ እኮ ህልም እየተነገረው የሚተረጉም። ለጠጅ አሳላፊ እንዴት ይነገራል? በጣም ተጨንቆ እኮ ነው። አሁን ፈርዖን የተጨነቀ መስሎት ነው። እግዚአብሔርስ ዮሴፍን ሊያወጣው ለአሁን ጠጅ አሳላፊ ምን አዩ ጌታዬ አሉ። 7 እንደዚህ 7 እንደዚህ 7 እንደዚህ 7 እንደዚህ አይ ወይ ጠጅ አሳላፊ አትሊስት አይ በረድ ብሎለታል። አሁን ይሄ እንትኑ ወይ ምን ነው አለው። ጌታዬ ይቅር ይበሉ። ወይ አንድ ብራዊ እዛ እስር ቤት የዛሬ 2 ዓመት ድፍን 2 ዓመት ነው ረሷው። የዛሬ 2 ዓመት እኔና ያ እንጀራ የሚያበዛው እንጀራ አብዥ ነው የሚለው እንጀራ ቆጣሪው ጋጋሪም ሊሆን ይችላል። እንጀራ አብዡና እኔ ህልም አየና ያየናት ህልም ነገር ነው ፈታት። እንደፈታው ሰውየውን እርሶ ወስዶ ሰቀሉት። እኔ ነው እዚህ አቆመውኛል። እና አንድ ብራዊ አለ እግዚአብሔር አብሮት አለ። የታየ ነገር በሙሉ ይፈታል። እሱ ህልምን የመተርጎም ጥበብ አለው። ግን 2 ዓመቱ ነው። እኔም ሄጄ አላየሁትም። በህይወት ይኑር አይኑርም አላውቅም። እናስጠራው ሲል መጽሐፍ ሲናገር መዝሙር 104 ላይ ንጉሥ ልኮ አስፈታው ይላል። መልእክተኛ አይደለም የሚለው ንጉሱ ላክ እግዚአብሔር ነው ላኪያ። አሁን ንጉሱ ልኮ ማለት ብቻ አይደለም፣ ንጉሱ ተልኮ እግዚአብሔር ከፓላስ ወደ ፕሪዝን ማለት ሄዱ። ንጉሱ ተጠበቀው አቤት ሲሉ ዮሴፍን አምጡት ሲል ሰማ። ገብተው ቼክ ሲያደርጉ ጺሙ አድጎ ጸጉሩ አድጎ ልብሱ ቆሽሾ እና ንጉስ ፊት መቆም የሚችልበት አይደለም። ዛስና ጸጉሩ ሲያስተካክሉት አስቸኮሉት ይላል። ታውቃለህ አንጠልጥለው አንከብከበው ንጉሱ በደረቱ ለጥ ብሎ አቤት ጌታ ያለው ህልም አለምኩ፣ አንተ ደግሞ ህልም የመፍታት ጥበብ እንዳለ ሰምቻለሁ አሉ። ጌታዬ ያለው ህልምን የሚተረጉም አምላክ በሰማይ አለ። ፈርዖን ትክክል ነው እንጂ ለአምላክነቱ እኔም እኮ መሬት ላይ አምላክ ነኝ በሰማይ ያለ ካልሆነማ እኔ ያልፈታሁትን ህልም ከዛ ሲነግረው ዮሴፍ ተረጎመለት። ፈርዖን ስሜት ይሆን እንደዚህ ያለው አንተ አለው አቤት ዛሬ እኮ ከእስር ቤት የመጣው ጠዋት እኮ እስር ቤት ነበር። ባይዞ ተጣጥቦ እኮ ነው እኮ የመጣው። ገና እኮ መምጣቱ ነው። ገና እኮ እስር ቤት እኮ ባይዞ ጠቅልሎ ያላወጣው እኮ ልብስ ሁሉ አለ። ገና እኮ ቀጠሮ ያዘ። እኔ እኮ የሚፈታለት ስንት እስረኛል ትሰቀላለህ ትፈታለህ የሚባል ቆሞ እያለ
እኔ ፈርዖን አለው አቤት አዎ በወንበሬ ይበልጣል። ከዛስ ግብፅን ግዛት የወደድከውን አርግ። እንደውም ዮሴፍ ምንድነው ያለው? ጠቢባኖችን ይፈልግና ንጉሥ እህሉን ለ7 ዓመት ያከማቹ፣ የሚቀጥለው 7 ዓመት ደግሞ ከዚህ ይመገባል። ጠቢባን አዘጋጅ ሲለው ይህንን ለማድረግ አንተ ሚሻል የለም። እስረኛውን ፊት ለፊቱ ሲያገኝ የአምላክ መንፈስ በላይ ላይ ያለ እግዚአብሔር አብሮ ካለ ምራት ግብፅ ናት። እኔ ፈርዖን ስሜ ብቻ ይበልጣል። እኔ ስሜ ፈርዖን ነው፣ ንጉሥ ነኝ። አንተስ ሙሉን ግብፅን ውሰዳት ብሎ ሾመው። እህል እየገዙ እያለ ዮሴፍ ደግሞ ወዲያው ነው ቆዳ የቀየረው። ወንድሞቹ አላወቁትም የሚል ቃል እሱ ሳወቃቸው የለ። ወንድሞቹ መጡ። ዮሴፍ የንግስና ልብስን የለበሰው አንተ ቀይር፣ ጸጉሩ ፊቱ ወልወል ያበራል። እኚህ ደግሞ የትኛው ልዑል ናቸው ይላሉ እነ ይሁዳ ሸጦ በልቷል እኮ ሸጦት ስል ደግሞ የትኛው ልዑል ናቸው አወቃቸው። ከዛስ ወንድሞቹ እንደሆኑ ሲያቅ ምን ተለቀቀ? ባይጠብቁኝ ብሎ ወደ ውስጥ ገብቶ አለቀሰ። ወንድሞቼ በሕይወት አሉ። እግዚአብሔር እስከ መጨረሻ አብሮ ይቆማል። ልብህን ቼክ አርግ። ሪቬንጅ አያስብም። ታውቃል አገኘዋቸው አይልም። እስቲ ገብቶ አለቀሰ። ከዛ እንዳያቁበት ፊቱን ጠራርጎ መጣ። እናንተ ብቻ ናችሁ ልጆች ለአባታችሁ አላቸው። አረ አይደለም፣ በጣም ትንሽ አለ። ትንሹ መምጣት ስለማይችል መንገድም ስለማይችል አባታችን ከተተነዋል ሲሉት አልመሰለኝም። አውቆ ነው ይላል ሙሴ። አውቆ ነው በልቡ እንደዚህ ያለ ቢንያምን ይዘውት እስኪመጡ ድረስ ታናሽ ወንድሙ ቢንያምን እስኪያመጡለት ድረስ ልትሰልሉ ነው የመጣችሁት አላቸው። እናንተ ፊታችሁ ራሱ ያስታውቃል። ምግብ ፍለጋ አይደል? በሉ የተወሰናችሁት እዚህ ትቀራላችሁ፣ የተወሰናችሁት ደግሞ ይቀርቷል የምትሉትን ወንድማችሁን ይዛችሁ ነው አላቸውና የሚገዙበት ጥሬ ብሩን ተቀበለ። ሰቅል ወርቅ ምናምን ተቀበላቸውና የገዙት እህል ውስጥ የሰጡትን ጥሬ ብርና ወርቅ ውስጥ አስቀመጠ። ከዛ እህሉን ጫኑላችሁ ብሎ አስጫነ። የሆነ አንዱን ነው ሁለቱን አስቀረና ሂዱ አላቸው። ያኛውን ይዛችሁት ነው አላቸው። ከዛ ወደ ቤታቸው ሄዱ። እስራኤልን አገኙት። ያዕቆብን ነገሩት። አንድ እዛ የግብፅ ልዑል ንጉሱ ፈርዖን ነው። ታናሽ ወንድም አለን ብለን ሳይቸግረን ታፋችን ወጥቶ ታናሽ ወንድማችሁን ይዛችሁ ካልመጣችሁ በቀር ብሎ ይኸው እንትናን ይዞታል እና ቢንያምን ይዘን ወስደን ነው የምናስፈታው ሲሉ ያዕቆብ ዮሴፍ ሞቶ ከነ ሐዘኔ ወደ መቃብሬ ልወርድ ነው ስል የቀረኝን ቢንያምን ልታስበሉብኝ ነው አላቸው። እሱ ካልመጣ በቀር አለቅ እንደምንም ሰጣቸው። ቢንያምን ይዘውለት ሲሄዱ ዮሴፍ አልቻለም። ፊት ለፊት አለቀሰ። ወንድሜ አለቀሰ። ወንድማቸው ዮሴፍ እንደሆነ አወቁ። ዮሴፍ እዚህ ምን ትሰራለህ? አንተ እርሱም ታርገውታል። ነግሰህ ነው ሻጣውት ነግሰህ እንግደለው ያለው ሁሉ እኮ አለ። አለቀሰ። ወንድሙን አቀፈ። ሂዱና ለአባቴ ልጅ ዮሴፍ በሕይወት አለ በሉት፣ ይዛችሁት ነው ብሎ ሰረገላ አድርጎ እህል ጭኖ አባቱ እንዲመጣ ላከ። ለእስራኤል ሄደው ነገሩት፣ ልጅ ዮሴፍ በሕይወት አለ። እያለቀስኩ ወደ መቃብር ልወርድ ነው ያለው። አባት አስበዋል እንዴት እንደሚታደስ። ልጄ ዮሴፍ በሕይወት አለ። አዎ በግብፅ ምድር ላይ ገዢ ሆኗል። እስራኤል አልቻለም። እንዴት በሰረገላ እየበረረ እንደመጣ ሲያየው አወቀ። እሱ ያውቀዋል፣ አባት ነው። ወንድሞቹ አላወቁ። አቀፈው፣ ደረቱ ውስጥ አስገብቶ አለቀሰ። በእርጅናዬ አልቅሼ ወደ መቃብሬ ልገባ ነበር። ዮሴፍስ ሁለቱ ልጆቹን ይዞለት መጣ፣ ኤፍሬምና ምናሴ። ወንድሞቹ አሁን ምንድን ነው የሚሆኑት? ደም ለውሰው ወስደው አውሮ የበላ ያለ እኮ አለ። እነሱ ቁልጭ ይላሉ፣ መሃል እንዲህ ይላል።
አባትና ዮሴፍ ደግሞ ያለቅሳሉ። ቢንያምን መሃል አስገብተው ኤፍሬምና መናሴን አምጥተው ያየው ህልም ያሳየው መከራ ብዙ ነው። የሰጠው ክብር ግን ወደ ሌላ ከሁሉም የሚበልጠው እግዚአብሔር አብሮት ተራመደ። እግዚአብሔር ከዮሴፍ ጋር አብሮ ነው። ዮሴፍ በግብፅ ምድር አረጀ፣ እድሜ ጠገበ። ሊሞት ሲል ሰበሰባቸውና እንደዚህ አላቸው፣ እግዚአብሔር መጎብኘትን ይጎበኛችኋል። ለእስራኤል ይሄ ምድር የእናንተ አይደለም፣ እግዚአብሔር ይጎበኛችኋል አላቸው። ስሙ ምን እንዳለ ታውቃላችሁ? እግዚአብሔር ሲጎበኛችሁ አጽሜን ይዛችሁ ከዚህ ምድር ውጡ። እዚህ ምድር የፈርዖኖች መቃብር ውስጥ ነው ያስቀመጡት። ያኔ የሚወጣው ትውልድ ይዞኝ ይውጣል። እዚህ ምድር እንዳታሳርፉ፣ እማርፈው እግዚአብሔር ለአባቶቻችን ቃል የገባበት ምድር ነው ብለው ከ400 ዓመት በኋላ ሲወጡ ባይዘው የዮሴፍን አጽም ይዘው ወጡ። ኢያሱ መጽሐፍ ላይ የዮሴፍን አጽም ወስደው በተምናሴራ ይሁን ብቻ በሱ ርስት ላይ አሳረፉት። ሙሴን ጨምሮ በጣም ታላላቆች ምድረ በዳን የቀሩት ዮሴፍ በአጽሙ ከነዓን ገብቶ እግዚአብሔር ካላችሁ ይፈጸማል። ንጽህናችሁን ቼጋል። ልቤ ክፋት የለውም፣ ልቤ ተንኮል አያስብም፣ ጄኒው ነኝ።